ሆነ የአትክልት ቁርስ አሰራር በአትክልት የሚሰራ ቁርስ። አሁን ዘይታችን ትንሽ ጠብ እናደርጋለን። እዛውን ዘይታችን ግሏል። እኔ ዘይት ብዙ አልጠቀምም፣ ስለምን እንደ ፍላጎታችሁ። ብዙ ዘይት ሲበዛ ጥሩ አይደለም። ትንሽ ሽንኩርት እንጠቀማለን። ከዛ እንደዚህ ሽንኩርታችን አሁን ሬዲ ሆኗል። ከዛ የተፈቀፈቀ ድንች አለ አለ። ከዛ እነዚህ ድንቻችን ከዘጋጅ በኋላ የተፈቀፈቀ ሆነ። ከዛ ደግሞ በመጨረሻ ቲማቲማችን ትንሽ፣ ከዛ ትንሽ በርበሬውን እንጠቀማለሁ። ከዛ ድንብላል ትንሽ እንጠቀማለሁ። ከዛ ፍልፍል አስወት፣ ከዛ ጨው። እንደዚህ ብስል ካለ በኋላ ደግሞ ትንሽ ሳልሳ በከረር ተጠቅሜያለሁ። እዚህ ጋር ደግሞ ነጭ ሽንኩርት አለኝ ያዘጋጀሁት። እንደዚህ ብስል ካለ በኋላ እዚህ ጋር ቃሪያ የከታተፍኩት አለኝ እጨምራለሁ። ከዛ አሁን ትንሽ ውሃ መጨመር አለብን። አሁን ሬዲ ሆኗል። ከዛ እንቁላላችን ካናቱ ላይ እንጨምርበታለን። መጨረሻ ላይ ይሄው እንደዚህ እንቁላላችን ጣል ጣል አድርገንበታል። በጣም የሚጣፍጥ ምግብ ነው በእውነት። ቁርስ ጠዋት ላይ ስራ እንትን ከማላችሁ በፊት በጣም ጠገን ነበሩ። አሳያችኋለሁ እስከ መጨረሻው። አሁን እንደዚህ ሬዲ ሆኗል። በጣም ነው የሚያምረው። ከዛ መዘረላ እናዘጋ እንትን እንነሰንስበታለን። መዘረላ ታውቃላችሁ ብቻ አስባለሁ። ይሄ መዘረላው ለፒዛ የምንጠቀመው። አሁን መዘረላችን ነስንሰን ጨርሰናል። ከዛ መጨረሻ ላይ ደግሞ ከዘወራ እንነሰንስበታለን። አያምርም? በእውነት በጣም ነው የሚያምረው። በጣም እጅግ በጣም አያችሁት? በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሰርታችሁ ብሉት እንዴት እንደሚጣፍጥ አያችሁት? በጣም ነው የሚጣፍጠው። አያችሁት? በጣም ከዛ በዚህ መልኩ እንደዚህ አድርጋችሁ በዚህኛው እኔ በዚህ ቶስት ነው የምጠቀመው አድርጋችሁ መብላት ትችላላችሁ። በጣም ነው የሚጣፍጠው። ከወደዳችሁት ሼር ላይክ እንዳይረሳ።